ያማምሩ የሀበሻ ቀሚሶች ናቸው ያሉ። እስከ 55 ሺህ ብር ሲሸጥ የነበረ ቀሚስ ነው። ነገር ግን አሁን ዲስካውንት ተደርጎለት 45 ሺህ ብር ነው እያለ። ስለዚህ ቀሚስ ደግሞ አንዳንድ ነገሮችን ይንገራል። ሲንጀር ምርት ሲባል ብዙ ሰው የሚፈራው ነገር አለ። እንኳን ለገና በዓል በሰላም አደረሳችሁ ውድ ተመልካቾቻችን። ዛሬ እንግዲህ በሀበሻ ቀሚስ እንደምታይ ፍክት ብያለሁ። ይህም ደግሞ በዓልን ምክንያት በማድረግ 30% ዲስካውንት የተደረገባቸውን የሀበሻ ቀሚሶች ዋጋቸውን፣ ጥራታቸውን እንዲሁም ደግሞ አይነታቸውን የምናስቀኛችሁ ነው የሚሆነው። አብራችሁን ቆዩ፣ ተከተሉኝ። ሰላም ሐሰን እንዴት ነህ? ሰላም ሰገነት እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየኝ። ዛሬ እንግዲህ የመጪው በዓልን ምክንያት በማድረግ እንግዲህ የሀበሻ ቀሚሶች ዋጋቸው፣ ጥራታቸው ምን ይመስላል የሚለውን ለተመልካቾቻችን ለማድረስ እንግዲህ እዚህ አንተ ጋር የተገኘነውና እስኪ ራስህንና ሱቅህን አስተዋውቀን በመጀመሪያ። እውነት ነው። በመጀመሪያ እንኳን ደህና መጣችሁ። በመቀጠል በዓልንና መጪውን የሰርግ በዓላት የሰርግ ጊዜያት ምክንያት በማድረግ እስከ 30% ዲስካውንት ያደረግንባቸውን ቀሚሶች ነው ዛሬ ይዤላችሁ የመጣሁት። እንግዲህ ዛሬ እንደምታያቸው ከነዚህ እንጀምርና እንደምታየው ትልቅ ቀሚስ ሆኖ ሙሉ የፈርጥ ስራ 3 አይን መነን ተጠቅመንለት ከላይ እንደምታየው አንገቱ 4 ማዕዘን ተደርጎ እጅ አጭር ተደርጎ በፈለጉት ዲዛይን ደግሞ ደንበኞች መርጣው መሰራት የሚችልበት አማራጭ ነው ያለው እና እንደምታየው ይሄ ፈርጥ ተደርጎበት የዱባይ ክር ተጠቅመንበት ሁሉን ነገር ጥንቅቅ ብሎ ተሰርቶለት ያለቀለት ቀሚስ ነው። ከዚህ በፊት ይሄንን ቀሚስ እስከ 40 ሺህ ብር የምንሸጠው የነበረ ሲሆን አሁን ግን ዲስካውንት ተደርጎለት እስከ 28 ሺህ ብር አድርገነዋል። ወደ ቀጣዩ ስንመጣ ደግሞ እንደምታየው ይሄኛውን የሚያስደነግጥ ደስ የሚል ቀሚስ ነው። ለሙሽራ መሆን ይችላል። እንደምታየው ቆንጆ ሆኖ የተሰራ በ3 አይን መነን። 3 አይን ማለት እዚህ ጋር መነኑ ቀሚሱን መሸከም የሚችልበት ጥንካሬ ማለት ነው። 3 አይን ማለት አንድ አይኑ ከዚህ ሲያሳል፣ 2 አይኑ ከዚህ ከአንድ አይኑ ወፈር የሚል ነው። 3 አይን ማለት ደግሞ ከ2 አይን በለጥ ያለ ጥንካሬ ያለው ይህንን ክብደት መሸከም የሚችል ቆንጆ የሆነ ጥራት ያለው ዕቃ ነው ማለት ነው። 3 አይን የምንለው ማቴሪያሉ ነው ለማለት ነው። እና እንደምታየው ላይ አንገቱ ክብ ተደርጎ እስከ ወገቡ የመጣ ቆንጆ የሆነ ጥልፍ ነው ያሳረፍንበት። እንደምታየው ወደሽዋል አይደል አንቺ? በጣም ነው የሚያምረው። ምናልባት ሐሰን እነዚህ ቀሚሶቹ እናንተ ጋር የሚሰሩት በራሳችሁ ናችሁ የምትሰሯቸው? ዲዛይናቸው እዚህ እናንተ ጋር ነው የሚወጣው? በራሳችን ሙሉ ዲዛይኑ በቤት ውስጥ ክሬት ተደርጎ እኛ ጋር ነው የምታገኟቸው እነዚህ ቀሚሶች። ምናልባት እነዚህ ቀሚሶች ሌላ ቦታ ተሰርተው ካየሻቸው እኛ ጋር ተወስደው የተሰሩ ናቸው። ምክንያቱም እነዚህ በቤቱ ስራ ክሬት ተደርገው የቤቱ የራሳችን ተጨንቀን ተጠበን እንደምታየው ቆንጆ ከለርና ቆንጆ ፈርጥ አቀማመጥ አድርገን የራሳችን ጥበብ ተጠቅመን ያደረግነው ነገር ነው እዚህ ጋር የምታየው እና ምንም አይነት የተጨመረ የተከለሰ ነገር ስለሌለው ይሄ ኦሪጂናል የራሳችን ክሬት የተደረገ ልብስ ነው። ያያቸው ነበርና ብዙም ያማመሩ የሀበሻ ቀሚሶች ናቸው ያሉ እጅግ የሚያምሩ ውብና እንደውም በዓልን ሰዎችን ፍክት የሚያደርጉ ናቸው። እንደዚህ ሆኖ ግን አብዛኞቹ የምትሰሯቸው ሀበሻ ቀሚሶች በእጅ ነው የሚሰሩ ወይስ ደግሞ የሽመና ሂደታቸው እንዴት ነው? በማሽን ነው ወይስ በእጅ ነው? እነዚህ አሁን እንግዲህ እንደምታያቸው የማሽን ስራ ናቸው። ማሽን ስራ ማለት ላይክ የጥለት ስራዎችን የጥለት ስራዎች ኖርማሊ ሽመና ውስጥ ተሰርተው በሸማኔ አልፎ የሚመጡ ናቸው። እነዚህ ደግሞ እኛ ጋር ክሬት ተደርገው እዚሁ በሲንጀር በሚባለው ማሽን ተሰርተው ሙሉ በሙሉ እኛ ጋር ያለቁ ስራዎች ናቸው። እነዛኞችን ደግሞ ቀጣይ ላይ ያሳይሻለሁ። እነዚህ ግን ሙሉ በሙሉ በእኛ እጅ ያለቁ ፈርጡም ሁሉም ነገሩ የከለር ምርጫ ጀምሮ
እኛ ጋር የተሰሩ ስራዎች ናቸው። እነዚህ ማለት የሲንጀር ምርቶች ናቸው። ነገር ግን ብዙ ጊዜ የሲንጀር ምርት ሲባል ብዙ ሰው የሚፈራው ነገር አለ። ከባድ ይሆናል ይላል፣ እዚህ ጋር ይከብደናል፣ ድርቅ የማለት ነገር አለው ይላሉ። ነገር ግን እኛ ጋር የምንሰራቸው እጅግ በጣም ተጨንቀን ስስ የሆኑና ላለባበስ ምቹ የሆኑ እውነት ላለባበስ ምቹ የሆኑ ቀለል ተደርገው የተሰሩ ኖርማሊ አሁን የምታየው 5 ወርድ ነው። ላይክ 5 ወርድ አይመስልም፣ ሲለበስ በጣም ቀላል ነው፣ ደስ የሚል ምቾት ነው ያለው። እና ብዙ ጊዜ ሰዎች የሚፈሩት የሲንጀር ጥልፍ ሲባል ወፍራምና ደረቅ አድርገው ነው የሚያስቡት። ነገር ግን እኛ ጋር እንደዚህ አይነት ስራ የለም። ቆንጆ አድርገን ኃላፊነት ወስደን ነው የምናዘጋጀው። ለዛ ደግሞ የተለያየ አይነት አስተያየት ካላችሁ እንቀበላለን እንላለን። በጣም አሪፍ። ያው እንግዲህ ሀበሻ ቀሚሶችን እያያቸው ነውና እጅግ በጣም እንዲሁም ደግሞ ተመልካቾቼ በዚህ አጋጣሚ በዓልን ምክንያት በማድረግ እንግዲህ በተደረገው ቅናሽ መተው እንዲገዙኛ እንግዲህ ምኞታችን ነው። በተለይ እስቲ ስለዚህ ቀሚስ አጠቃላይ እስቲ እያንዳንዳቸው ያየናቸው ስለ ስራቸው እንዲሁም ደግሞ ምን አይነት ማቴሪያል ነው የተጠቀማችሁት ይላል። እንደነገርኩሽ ማቴሪያሉ ክሩ በሙሉ የዱባይ ክር ነው። የዱባይ ክር ማለት ላይክ ክሮቹ ሻይን ክር ሳይገባባቸው ክሩ ብቻውን ሻይን የሚያደርግ ነው። ከኖርማሉ ሳባ ለየት ያሉ ናቸው። የዱባይ ክር ማለት በጣም ነው ፍክት የሚያደርጉ አሁን ላይ የመጡ ዘመናዊ ክሮች ናቸው። እንደነገርኩሽ ላይ ደግሞ የተጠቀምነው 3 አይን መነን ነው። 3 አይን መነን ክብደቱን መቋቋም እንዲችል፣ ክብደቱን ስልሽ ላይክ ሙሉ ጥልፍ ስለሆነ ጥልፉ አንዳንዴ ተሸካሚው እንትን ሲልበት የሚላቀቃል። እንደዛ እንዳይሆን ጥንካሬ እንዲኖሩ ተደርጎ የተሰሩ ናቸው። በጥበት ጊዜም ሲታጠቡ ኖርማሊ ቀለል እንዲሉ እንዳይበላሽ ጥንካሬ እንዲኖረው አንዴ ብቻ ተለብሶ እንዳይወድቅ ነው አላማው። እና ለዛ ነው ጥንካሬያቸው ፏ ብለው 100% እርግጠኛ ሆነን የምንሰጣችሁ። እኛም ኃላፊነት እንወስድበታለን ለሰራው። በጣም አሪፍ። ይሄው እንዳያየቱት ከሆነ አንገቱ 4 ማዕዘን ነው። እጅየው ደግሞ አጓጉሉ ነው። በጣም የሚያምር ቀሚስ ነው። መጨረሻ ዋጋው ምን ያህል ይሸጣል? ይሄ ዋጋው እንግዲህ ከዲስካውንቱ በፊት እስከ 45 ሺህ ብር ስንሸጥ የነበረ ቀሚስ ነው። ነገር ግን አሁን ዲስካውንት ተደርጎበት እስከ 35 ሺህ ብር ወጥቷል። አሁን ላይ የ35 ሺህ ብር ነው። ዲስካውንት ጊዜ ሳያልቅ ይሸምቱ ይዘዙን እንላለን። ኦርደር አድርገው። ወደ ቀጣይ ስንመጣ ደግሞ እንደምታዩ እጅግ በጣም የሚያምርና ለየት ያለ ፈርጦቹ ራሱ በጣም ነው የሚያማምሩ። በጣም ዲቴል በቃ ኤቭሪቲንግ ስራው ቆንጆ ሆኖ ልቅም ብሎ የተሰራ ስራ ነው። እንደምታዩ ላይ ሪቫኖችና መስቀሎችን ጨምረንበታል። ታች ላይ እንደምታዩት በፈርጥና በዲዛይኖች ተጨንቀን ሙሉ ስራው ጽድት ብሎ የተሰራ በጣም የሚያምር ዲዛይን ቆንጆ ስራ ተደርጎ የተሰራ ልብስ ነው። ደብል መነን አይደለም፣ እነዚህ ሲንግል ናቸው። 3 አይን ሲደረግ 3 አይን በባህሪው በጣም እንትን ነው፣ ጥንካሬውና ውበቱ ለየት ያለ ነው። እንደ አንድ አይን አይደለም። ነገር ግን ከስር ገበር አላቸው። ገበሩ ደግሞ ምንድነው ከላይ ያለውን ሻይኒውን ፍቅት አድርጎ እንዲያወጣው ነው የሚደረገው። ከላይ ደግሞ እንደምታየው ሙሉ ጥልፍ ነው የተደረገው። ሙሉ ጥልፍ የተደረገበት ምክንያት ከታችኛው ጋር ማች እንዲሆን እና ደግሞ ይበልጥ ታች ላይ ያለውን ዲዛይን ሞድ ለማስቀመጥ ነው። እንደምታየው እጅጌው ሁሉ ጥልፍነቱ አድርገው የተሰራው። ነገር ግን ይሄ በዛብን ይከብድብናል፣ ቀለል ያለ እንፈልጋለን ለሚሉ ሰዎች እንደየምርጫቸው በመረጡ ዲዛይን ማድረግ እንችላለን። ስለዚህ የዚህ ስራ እንደዚህ ጥንቀቅ ብሎ አልቆ ከዲስካውንት በፊት እስከ 55 ሺህ ብር ሲሸጥ የነበረ ቀሚስ ነው። ነገር ግን አሁን ዲስካውንት ተደርጎለት 45 ሺህ ብር ነው እያለ ቀጣይ ደግሞ እዚህ እንግዲህ እጅግ የሚያምር እጅዮ አጓጉል ሆኖ አንገቱ 4 ማዕዘን ነው። በጣም የሚያምር ቀሚስ ነው። ስለዚህ ደግሞ እስኪ ስለ ኳሊቲው ዋጋው እንዲሁም ደግሞ ሌሎች ተጨማሪ የምትላቸውን ንገረኝ። እሺ፣ ይሄ እንግዲህ እንደምታየው ከስር ቀለል ተደርጎ በሚያምር ዲዛይን በሙሉ ፈርጥ ታጅቦ የተሰራ ቀሚስ ነው። እንደምታየው እንግዲህ ቀሚሱ ልቅ ብሎ የተሰራ ምንም አይነት እንከን የሌለበት የጥለት የፈርጥ መጫጫር የዲዛይን መጫጫር የሌለበት ቆንጆ ሆኖ የተሰራ ከላይም እንደምታየው 4 ማዕዘን ተደርጎ ከዲዛይኗ ቀለል ተደርጋ የተሰራች ነች። እዚህ ጋር ቀበቶ ይጨመርልኝ ማድረግ ፈልጋለሁ የሚል ካለ መጨመር ይችላል። ኖርማሊ እንደ ፍላጎታቸው ነው። ሰዎች ሲያዙን የራሳቸውን አይዲያ የሚጨምሩበትን ነገር በሙሉ አዋህደን ነው አምጠን እዚህ ጋር የምናሳርፈው። እነዚህ እኛ የሰራናቸው ቆንጆ ናቸው ብለን ያወጣናቸው ናቸው። እነዚህ አጠቃላይ አሁን ያየናቸው እናንተ ቤት ዲዛይን ተደርገው እዚሁ ያለቁ ናቸው። ሙሉ በሙሉ የኛ ስራ ናቸው። እንዳልኳቸው ቆንጆ ሆኖ ቀለል ብለው የተሰሩ
ጥልፋቸው ክብደት የሌለው በጣም የሚያማምሩ ልብሶች ናቸው። እኛ ጋር ይሸምቱ እንላለን። እንደምታዩ የዚህ ዋጋ እንግዲህ ከዲስካውንት በፊት እስከ 25 ሺህ ብር ሲሸጥ የነበረ ቀሚስ ነው። ነገር ግን አሁን ዲስካውንት ተደርጎበት 18 ሺህ ብር ይሸምቱ እያልን ነው። እናመሰግናለን። በጣም አሪፍ። ሀበሻ ቀሚስ እንግዲህ ደንበኞች ሲያዝዙ ስንት ቀን ይደርስላቸዋል? በተለይም አንዳንዶቹ ባዘዙት ጊዜ አይደርስም እና በምን ያክል ጊዜ እናንተ ጋር ይደርሳል? እኛ ጋር እንግዲህ ሙሉ በሙሉ የወርክሾፕ ስራችንን አጠናክረን የበዓልንም የሰርግንም ትዕዛዝ ለመቀበል ሙሉ ዝግጅታችንን ጨርሰን በሙሉ አቅማችን እየተንቀሳቀስን ነው። ስለዚህ እናንተ ምንም አይነት ጊዜ ቀጠሮ ሳትሉ እዘዙን። እናንተ ባላችሁበት ቀን ጥንቅቅ አድርገን ሰርተን እናቀርባለን። በአጭር ጊዜም በረዥም ጊዜም መብታችሁን እንደፈለጋችሁ ማዘዝ ትችላላችሁ። ሁሉም ይደርሳል። ሙሉ በአጭር ጊዜ ካላችሁ ቶሎ እናደርሳለን። በተለይ እንግዲህ ዲስካውንት ማድረግ በግሩፕ ለሚያሰሩ በተለይ ለሙሽራ አጃቢዎች እንዲሁም ደግሞ ቀጣይ ጥምቀትም እየመጣ ስለሆነ ለነሱ ጥሩ አጋጣሚ ነው ብዬ አስባለሁ። እና በግሩፕስ እንዴት ነው ትሰራላችሁ? እውነት ነው፣ በደንብ እንሰራለን። በግሩፕ ለሚመጡ ሰዎች ቀደም ብላችሁ ነው። ምክንያቱም ግሩፕ ላይ ብዙ ነገር አለ። ብዙ ሰዎችም ስለሚሆኑ ቀደም ብለው መጥተው ትዕዛዛቸውን ይስጡን፣ እኛ በተባለው ቀጠሮ እናደርስላቸዋለን። እንዲሁም ግሩፕ ነው ሲመጡ ዲስካውንት ይኖረዋል። እዚህ ጋርም እንግዲህ እጅግ የሚያምር አንገቱ ቪ ቅርጽ ነው። እጅየው ማጓጉሉ ነው የሚያምር ቀሚስ ነው ያለው። እስኪ ስለዚህ ቀሚስ ደግሞ አንዳንድ ነገሮች ይንገራል። እሺ፣ ይሄ ደግሞ እንደምታየው እንግዲህ ደረጃ ቀሚስ ነው። ከስር ያለው ደረጃ ተቆርጦለት በትዕዛዝ እንደዚህ ተደርጎ ቆንጆ ሆኖ የተሰራ ነው። እንደምታየው አንገቱ ላይ ቪ ነው። ከወገቡ ላይ ደግሞ ጥለት አለው። ወገብ ያለው አንገቱ ያለው ነው። እዚህ ጋር ደግሞ እጁ ላይ ቀለል ተደርጎ የተሰራ ነው። እንደምታዩት የቀሚስ እንግዲህ እንደዚህ ቆንጆ ሆኖ ተሰርቶ ከዚህ በፊት 20 ሺህ ብር የተሸጠ ሲሆን አሁን ላይ ባለው ዲስካውንት ዋጋ እስከ 15 ሺህ ብር ወርዷል ማለት ነው። 15 ሺህ ብር ነው አሁን ላይ ለምታዙን ሰዎች እስከ 15 ሺህ ብር ባለው ዋጋ እንሸጥላቸዋለን ማለት ነው። ኦርደር አድርጉ። አሁን ለምሳሌ ይሄኛውን ወገቡን መቀየር ቢፈልጉ ይቻላል። ኤኒ ዲዛይን ይቀየርልን፣ ይሄን አልፈልግም የሚል ካለ ሙሉ በሙሉ መቀየር የሚችል ነው፣ ችግር የለውም። በጣም አሪፍ። ለምሳሌ በተለያዩ ሶሻል ሚዲያዎች የሚታዩ ሀበሻ ቀሚሶች አሉና የእነሱን ዲዛይን አምጥተው እዚህ ጋር እናንተ ጋር ይሰራልን ቢሉ ይቻላል አይደል? ይቻላል። ኤኒ ዲዛይን ያምጡ፣ እኛ በፈለጉት አይነት ዲዛይን በምርጫቸው ሰርተን የምናቀርብ ነው የሚሆነው። በጣም አሪፍ። ስለዚህ ይሄኛው ቀሚስ መጨረሻ ዋጋ ይሄኛው መጨረሻ ዋጋ 15 ሺህ ብር ማለት ነው። 15 ሺህ ነው። ወደ ቀጣይ ስንሄድ ደግሞ እንደምታየው አሁንም ትልቅ ጥለት ነው። እጅግ በጣም የሚያምርና በጣም ነው የሚያምረው ቆንጆ የሆነ ዲዛይን ከላይም እንደምታየው ቆንጆ ሆኖ ዲዛይን ወጥቶለት አንገቱ አራት ማዕዘን በቪ ተደርጎ የተሰራ ነው። እጁ ላይም ሙሉ ጥልፍ አለው። እንደምታየው እንግዲህ ይሄ ከዚህ በፊት እስከ 25 ሺህ ብር ሲሸጥ የነበረ ቀሚስ ሲሆን አሁን ላይ ዲስካውንት አድርጎለት እስከ 18 ሺህ ብር ወርዷል ማለት ነው። አሁን ላይ ባለው ገበያ 18 ሺህ ብር ነው። ይደውሉ፣ ኦርደር አድርጉ እንላለን። ይሄኛው አንገቱ የጥልፍ ነው፣ የጥልፍ ነው፣ ሙሉ ጥልፍ ናቸው። እዚህ ጋር ያለው ደግሞ ጥለት ነው። ቀደም እንዳልኩሽ ማለት ነው የጥለት ልብሶችን ቀጣይ ያሳይሻለሁ ብዬሻል ነበር። እነዚህ ናቸው የጥለት ልብሶች ማለት ሽመና የተደረገባቸው እነዚህ ናቸው። ወደ ቀጣይ ስንሄድ ደግሞ አሁንም ይዤልሽ የመጣሁት ደረጃ ነው። ዋው በጣም ነው የሚያምረው። ቆንጆ የሆነ ደረጃ እንደምታየው አንገቱ አራት ማዕዘን ቪ ተደርጎ 3 ቀስት ተደርጎ እዚህ ጋር ዲዛይን ወጥቶለታል። አንገቱ እጅጌው ደግሞ እንደምታየው መካከለኛ የሆነች ጥለት ወጥቶለታል። ከስርም ሙሉ ያልተቆረጠ ደረጃ ነው። ሙሉውን ያወጣ ነው በምታየው መልኩ ቆንጆ ሆኖ አረንጓዴ በቬዥ የሆነ ልብስ ነው። እንደምታዩት ይሄ ልብስ እስከዛሬ 18 ሺህ ብር ሲሸጥ የነበረ ሲሆን አሁን ላይ ባለው ዲስካውንት ዋጋ እስከ 14 ሺህ ብር ወርዷል ማለት ነው። 14 ሺህ ብር ነው። ይደውሉና ይዘዙ። ወደ ቀጣይ ስንሄድ ደግሞ መካከለኛ ጥለት ምታምር አንገቷ አራት ማዕዘን ተደርጋ የተሰራች በጣም ነው የሚያምረው። በጣም የሚያምር ቀሚስ ታች ላይ ፍላወር ቅርጾች ያለው ነዶ ነው። እጁ ላይ ሙሉ እጅጌ ተደርጎ የተሰራ ነው። በፈለጋችሁት አይነት ዲዛይን መቀየር ይችላል። እንዳልኩሽ ይሄ ቀሚስ ከዚህ በፊት እስከዛሬ 20 ሺህ ብር ስንሸጥ የነበረ ሲሆን አሁን ላይ ባለው የዲስካውንት ዋጋ 15 ሺህ ብር ነው ማለት ነው። ይህን ቀሚስ 15 ሺህ ብር ነው። ይዘዙን፣ ኦርደር ያድርጉን። ቀጣይ ደግሞ ነዶዎችን አሳያችኋለሁ። ብትን ነዶዎችን
ብትነዶ ሆኖ ዲዛይን ከስተመር መርጦ በፈለገው አይነት ዲዛይን ማዘዝ የሚችልበትን ብትኖችን አሳያችኋለሁ ማለት ነው። እዚህ ጋር ደግሞ እንግዲህ ነጭ ብትን ልብሶች ይታዩኛል። በተለይም ለመቁረቢያ እንዲሁም ደግሞ ቀጣይ ለአላፍት ዝማሬ ነጠላዎች ናቸውና እስኪ ስለነዚህ ደግሞ ጥራታቸው እንዲዋጋቸው ይመስላል የሚለው ነገር። ኦኬ እሺ እንግዲህ እንደምታየው ነጭ ልብሶች ቆንጆ የሆነ ነጭ ልብስ እንግዲህ አንቺም እያየሽው ነው በአካል ምን ያክል እንደሚያምሩ መነኑ ነጭና እጅግ በጣም የሚያምር ዲዛይን ያለው እንደምታየው መሀል ላይ መስቀል ተደርጎ ታች ላይ ደግሞ በትንሽ መስቀሎች ታጅቦ የተሰራ ነጠላውም እንግዲህ እንደምታዩት እንደዚህ አድርጌ ላሳያችሁ እንዲታይ ቆንጆ የሆነ ትልቅ ነጠላ ያለው እንደምታየው ሙሉ ዲዛይኑ ተቀምጦለት በትልቁም በትንሹ መስቀል ታጅቦ የተሰራ ነው። እነዚህ ልብሶች በአጭር ጊዜ ውስጥ በፈጠነ ሰርተን ምናደርስ ይሆናል ለመጪው በዓል። እነዚህ ልብሶች ቆንጆ ሆኖ ተሰርተው በምትፈልጉት አይነት ዲዛይን ይሄ 12000 ብር ነው። ወደ ቀጣይ ደግሞ ሌላ ላሳያችሁ ከነዚህ አይነት ተጨማሪ እንደ አማራጭ የሚሆኑ ማለት ነው። እንግዲህ ቀጣይ ደግሞ ማሳያችሁ አሁንም በጣም የሚያምርና ወርዱ ትልቀቱ ደስ የሚል ጽድት ያለ መነን ያለው እንደነገርኩሽ መነናችን ሁሉም ቆንጆ መነኖች ናቸው። ዲዛይኖቹም ቆንጆ ዲዛይኖች ናቸው። ልቅም ብሎ የተሰሩ እጅግ በጣም የሚያምሩ ናቸው። እነዚህም እንግዲህ ቆንጆ ሆኖ በፈለጉት አይነት ዲዛይን ተሰርተው በአጭር ጊዜ ውስጥ እስከ 12000 ብር ባለው ዋጋ ዲስካውንት አድርገንላችኋል ማለት ነው። ቀጣይ ደግሞ አሁንም የማሳያችሁ ቆንጆ የሆነች ነጭ በነጭ ነች። በጣም የሚያምር ዲዛይን እንደምታያት ልቅም ብላ የተሰራች መነኗ ጽድት ያለች ነጠላዋም ቆንጆ የሆነች በዚያው ነጠላቸው በጣም ረዣዥም ነው። የነጭ ልብሶች ነጠላ ማጣፊያ እንዲሆኑ ተደርገው ነው የተሰሩት። በጣም ሰፋፊ ነጠላዎች ናቸው። እንደምታዩ ይሄ ቆንጆ ሆኖ ተሰርቶ የመጨረሻው ዋጋው 8000 ብር ነው። ቆንጆ ነጠላ፣ ቆንጆ ጥለት፣ ቆንጆ መነን ጋር። ቀጣይ ደግሞ ማሳያችሁ ደረጃ ይሆናል። ነጭ በነጭ ሆኖ ባለ 2 ደረጃ የተደረገለት ሰፊና ትልቅ ደስ የሚል እንደምታየው በጣም ዳይመንድ ሆኖ የተሰራ ቆንጆ ነጭ በነጭ ነው። ይሄ ነጭ በነጭ ቆንጆ ሆኖ ተሰርቶ በመረጣችሁ ዲዛይን የመጨረሻው ዋጋው ዲስካውንት ተደርጎለት ማለት ነው እስከ 12000 ብር ባለው ነው ማለት ነው። በጣም አሪፍ። በተለይም እንግዲህ ሀሰን በዓል ምክንያት ማድረግ እንግዲህ 30% ነው ዲስካውንት ተደረገው። እዚህ ቤት ሀሰን ዲዛይን ላይ ዝቅተኛው ስንት ነው ዋጋው? ምናልባት መካከለኛ ገቢ ያላቸውንም ያማከለ እንዲሆን አሉ። ዝቅተኛ የምንላቸው ካዡዋል የሚባሉ ልብሶች አሉ። አሳያችኋለሁ። እነሱንም ካስፈለገ እስከ 6000 ብር ባለው ዋጋ የምንሸጣቸው እጅግ በጣም የሚያማምሩ በጥለት የተሰሩ ፈርጥ ያደረግንባቸው ቆንጆ ካዡዋሎች አሉ። እነሱን ላሳያችሁ። ውድ ተመልካቾቻችን ዛሬ እንግዲህ በሀሰን ዲዛይን ላይ ተገኝተን የሚያማምሩ ሀበሻ ቀሚሶችን እንግዲህ ያስቃኝናችሁ እንገኛለን። በተለይም መጪው በዓል ምክንያት በማድረግ እንግዲህ ዲስካውንት የተደረገባቸው ሀበሻ ቀሚሶችን ነው እንግዲህ በስፋት እያስቃኝናችሁ የሚገኘው። እስከ 6000 ብር ድረስ ዲስካውንት የተደረገባቸው ሀበሻ ቀሚሶችን ደግሞ እናስቃኛችሁ ቀለል ብለው። እናንተም እንግዲህ ቀለል ብላችሁ ዝንጥ ማለት ለምትፈልጉ እስከ 6000 ብር ድረስ እየተሸጡ ያሉ ቀሚሶችን ነው የማሳያችሁ። ይህ የመጀመሪያው የምታዩት እንግዲህ ቀለል ያለ ቀሚስ ነው። በፈለጋችሁት ዲዛይንም አሉ። እጅየው ሙሉ ሆኖ እንግዲህ ገዝታችሁ ይሄንን 6000 ብር መዘነጥ ፏ ማለት ትችላላችሁ ማለት ነው። ቀጣይ ደግሞ ማሳያችሁ ውድ ተመልካቾቻችን ከዚህ በፊት እንግዲህ 8000 ብር ሲሸጡ የነበሩት በዓልን ምክንያት በማድረግ ደግሞ እንግዲህ 2000 ብር ዲስካውንት ተደርገው 6000 እየተሸጠ የሚገኘው ወይም ደግሞ ለእናንተ የቀረበው ይህ የሀበሻ ቀሚስ ነው። እጅየው እንግዲህ እንደምታዩት አጓጉል ነው። አንገቱ ቪ ቅርጽ ነው። በጣም የሚያምር ቀሚስ ነው። በዚህ እንግዲህ 6000 ብር ገዝታችሁ መልበስ መዘነጥ ትችላላችሁ። ውድ ተመልካቾቻችን እነዚህ እንግዲህ የሁለት የያዝኳቸው በግራና በቀኝ ሀበሻ ቀሚሶች እንደምታያቸው እንግዲህ እጅየው ጉርድ ናቸው። ሆኖም እንግዲህ በዓልን ምክንያት በማድረግ ቅናሽ ተደርጎባቸው በ6000 ነው እየተሸጡ የሚገኙት። መግዛት ትችላላችሁ።
እዚህ ጋር ደግሞ እንግዲህ ብትነዶች ይታዩናልና ምክንያቱም ሰዎቹ ወይም ደንበኞቻቸው እዚህ ጋር ሲመጡ አይተው ማዘዝ ስለሚፈልጉ እስኪ ስለዚህም ደግሞ መረጃዎችን ንገረን። ኦኬ እንግዲህ እንደምታያቸው ቆንጆ የሆነ እስከ 50 ሴንቲሜትር ስፋት ያለው ወርዱ በጣም ሰፊ የሆነ በቢጫ በቀይ በአብሽ ከለር ተቀላቅሎ ሰማያዊ ሆኖበት ሸብረቅረቅ ብሎ የተሰራ ቆንጆ የሆነ ጥለት ነው እያሳዩአችሁ ያለሁት። እንደምታዩት እንግዲህ የወርድ ስፋቱን ልነግራችሁ አልችልም፣ በጣም ነው የሚያምረው። ነጠላው ደግሞ እጅግ በጣም የሚያምርና ትልቅ የሆነ ነጠላ ነው ያለው። እዚህ ጋር መነኑ 2 አይን የሚባል መነን ነው። ይሄ ልብስ ቆንጆ ሆኖ በወደዳችሁትና በመረጣችሁ ዲዛይን ተሰርቶ ዋጋው ከዚህ በፊት እስከ 25 ሺህ ብር የነበረ ቢሆንም አሁን ላይ በተጨማሪ ባደረግነው ዲስካውንት እስከ 20 ሺህ ብር አድርገነዋል ማለት ነው። ወደ ቀጣይ ስንሄድ ደግሞ እጅግ በጣም የሚያምርና ቆንጆ የሆነ ለፕሮግራምና ለሰርግ፣ ለክርስትና፣ ለእናቶች መሆን የሚችል ቆንጆ የሆነ ጥለት ነው ይዤላችሁ የመጣሁት። እዚህ ጋር እንደምታየው የጥለቱ ስፋት ከላይ ጉብጉብ ተደርጎበት በምታየው መልኩ ቆንጆ ተደርጎ ተሰርቷል። መሀል ላይ ያለው ዲቴል ኤቭሪቲንግ ዲዛይኑ በጣም የሚያምርና ቆንጆ ሆኖ የተሰራ 2 አይን መነን የተጠቀምለት። እዚህ ጋር ደግሞ የምታየው ነጠላው ሰፋ ብሎ በሚያምር መልኩ የተሰራ ዲዛይን ነው። ይህም እንደዚሁ እንደምታየው እስከ ዛሬ 25 ሺህ ስንሸጥ የነበረ ቢሆንም አሁን ላይ ባደረግነው ዲስካውንት እስከ 20 ሺህ ብር ወርዷል ማለት ነው። በተጨማሪ ማሳያችሁ የደረጃ ቀሚስ ሲሆን ፍልቅልቅ ያላት እጅግ በጣም የምታምርና ለአይን የምታሳሳ ደስ የምትል ደረጃ ቀሚስ ነች። እንደምታየው መስቀሎቹ ራሱ በጣም ነው የሚያማምሩት። በጣም የሚያማምሩ መስቀል ሰማያዊ በቀይና በአረንጓዴ ታጅቦ ጥቁር ላይ ተደምድሞበት የተሰራ። እንደምታየው እንግዲህ መደቡ ደግሞ ውጭ ወርቀ ዘቦ ተቀላቅሎበት የተሰራ። ከዚህ ጋር ደግሞ እንደምታየው ደረጃው ይቀነስልኝ አልፈልግም ረዘመ ለሚል ሰው እንደዚህ ቀንሰን የምንሰራ መሆኑን ልናሳውቃችሁ እንወዳለን። በተጨማሪ እንደምታዩት ነጠላው ራሱ በጣም ቆንጆ የሆነ ነጠላ እጅግ በጣም የሚያምር ጽድት ያለች ልብስ ከዚህ በፊት እስከ 20 ሺህ ብር ስንሸጠው የነበረው ቢሆንም አሁን ላይ በተደረገለት ዲስካውንት 15 ሺህ ብር አድርገነዋል ማለት ነው። በተለይም እንግዲህ አንዳንድ ተመልካቾች ጥያቄያቸውን ሰይላለው መሰለህ ከዚህ በፊት እንግዲህ ሀበሻ ቀሚስ አልተለመደም ማለት ከ20 እና ከ15 ዓመታት በፊት ብዙም አልተለመደም እና አሁን ላይ ነው የሀበሻ ቀሚስ በሀገራችን እየተለመደ ሁሉም ሰው እየለበሰ የመጣውና ተፈላጊነት ባልነበረበት ጊዜ ዋጋውም ያን ያክል አልነበረም። አሁን በጣም ሁሉም ሰው ስለሚፈልገው ዋጋው ራሱ እየጨመረ መጥቷል። ያም ደግሞ እንግዲህ የተለያዩ የጥሬ ዕቃዎች ወይንም ደግሞ የጉልበት የምናወጣውም የምታወጡትን ጉልበት ሊሆን ይችላልና ምናልባት እንደ ባለሙያ የዋጋው እንደዚህ መናር ምንድነው ብለህ ታስባለህ? በመጀመሪያ ደረጃ ዋጋ መናር በጥበብ ብቻ አይደለም። በዚህ 10-15 ዓመት ውስጥ የነበሩት ነገሮች በሙሉ ኤቭሪቲንግ ተቀይረዋል። አሁን ላይ እያንዳንዱ ነገር ከሁሉም ነገር ስትጀምሪ ሸማኔ እዚህ ጋር እንደውም ባይዘዊ ጥበብ እንደሚሰራው ሂደት እንደ ፕሮሰሱ በጣም አሪፍ ዋጋ ነው የሚሸጠው። ኦፍኮርስ ውድ ሊሆን ይችላል፣ ነገር ግን እያንዳንዱ የሚመጣበትን እንትን ፌብሪኬት አይደለም። እንደምታየው እያንዳንዱ እደ ጥበብ ነው፣ በእጅ ነው የሚሰራው። ሸማኔ ብዙ ይደክምበታል። ክሩ አለ፣ መነኑ አለ፣ ብዙ ነገር ስላለው የጊዜ ጉዳይ ምናምን ብዙ ነገር ነው። እዚህ ጋር ይሄ ልብስ ሆኖ ለመምጣት ብዙ ሂደቶችን አልፏል። ብዙ ዋጋ ተከፍሎበት ነው እንደዚህ የሚመጣው። ልክ እንደዛ ዋጋ እንደሚከፈልበትም ቆንጆ ነገር ነው ሆኖ እዚህ ጋር የሚቀርበውና አንዳንዴ ስታስቢው ኖርማል ነው ይውጣበት ያለሽ እንደዚህ ሆኖ ስታዩ ማለት ነው። እኛም ስንገዛው ውድ እንደሚሆን አንዳንዴ ይገባናል። ነገር ግን ሸማኔው ሰርቶ ካመጣው ፕሮሰስ አንጻር ደግሞ ሂሳቡን ስትሰሪው በጣም አሪፍ ነገር ነው ብለን ነው የምናስበው። ኑሮ ውድነቱ ኦፍኮርስ በሁሉም ነው ያለ ነገር ነው። እንግዲህ ፈጣሪ ደግሞ ኑሮ ውድነቱንም ሀገራችንም ሰላም ያርግልን። እንግዲህ ምናልባት የሚመለስበት ነገርም ሊኖር ይችላል። እኛ እንዳየሩ ነው ምንሆን። ሲቀንስ እንቀንሳለን፣ ሲጨምር ደግሞ ምንም ማድረጋችን አብሮ ነው ሂሳቡ የሚጨምረውና ለዛ ነው እንላለን። ሌላኛው እንግዲህ በተለይም ከጥንቃቄ አንጻር ከላይ እዚህ ጋር አንገቱ ላይ ያለው ጥለቱ ወለቀብን እንዲሁም ደግሞ 4 ወይም 5 ካጠብነው በኋላ ተበላሸብን የሚሉ ብዙ ደንበኞች አሉና ለእነሱ ከጥንቃቄ አንጻር ሀበሻ ቀሚስ ብዙ ዓመት ወይም ብዙ ጊዜ እንዲያገለግላቸው ምን ማድረግ አለባቸው? ለዛ የምለው ነገር እንደኔ እንደ ሱቄ ኃላፊነት ወስጄ እሰራለሁ። ኤቭሪቲንግ ምንም ነገር አስተያየት ካለ እቀበላለሁ።
ያልተመቸው ካል ደግሞ 100% ሪስክ ወስጄ ራሴ ነው የምሰራው። እኔ ያልወደድኩትን ልብስ ከስተመር ጋር አላቀርብም። ካቀረብኩም ምናልባት ስህተት ተፈጥሮ ከቀረበ ከስተመር ካልወደደው እርግጠኛ ሆኜ የምነግራችሁ ይስተካከላል፣ ይመለሳል። መመለስ ያለበት ይመለሳል፣ መስተካከል ያለበት ይስተካከላል። እዚህ ጋር ስንት ብር ወጥቶበት ከስተመር ተደስቶ እንዲሄድ ማድረግ ካልቻለ ችግሩ የኛ ነው። ስለዚህ ምንም አይነት ኃላፊነት ካለ የምንወስደው እኛ ነን ማለት ነው። በጣም ሌላኛው እንግዲህ በተለይም አንዳንዴ ፕሮግራሞች አሉ። እንግዲህ ቀጣይ ጥር ወር አይደል ያለው ክርስትና አለ፣ እንዲሁም ደግሞ የሙሽሮችን ማጀብ ወይም ሚዜ አለ፣ እንዲሁም ደግሞ በዓላት ጥምቀት የሚመጣ ስለሆነ መስራት ለማይችሉ ወይንም ደግሞ መከራየት ለሚፈልጉ እንዴት ነው የኪራይ አገልግሎት ተሰጣጣችሁ? በደንብ በቅርቡ እጅግ በጣም የሚያማምሩና ደስ የሚሉ አዳዲስ የሆኑ ልብሶችን ለኪራይ የምናቀርብ ይሆናል። እሱን ደግሞ ምናልባት ከአንቺም ጋር ከተገናኘን የምናሳያችሁ ይሆናል። ቆንጆ ቆንጆ ልብሶችን እጅግ በጣም የሚያማምሩ ለሰርግ የሚሆኑ ለሙሽራ ለማጀቢያ የሚሆኑ ለአጃቢ ለሙሽራ ቤተሰብ መሆን የሚችሉ ቆንጆ ቆንጆ ኪራዮች የሚያዘጋጀን ነው። በቅርቡ ደግሞ እናሳያችኋለን። በጣም አሪፍ። ሌላኛው እንግዲህ በተለይም እንግዲህ ሀበሻ ቀሚስ ወይም ደግሞ የሰራነው ቪዲዮ ሀገር ውስጥ ብቻ ሳይሆን ከሀገር ውጭም ብዙ የሚያዩ ደንበኞች አሉና ምናልባት ወደ ውጭም ትልካላችሁ ወይ? እንዴት ነው እሱ የምትልኩት የሚለውን ደግሞ ንገረን። በሚገባ ውጭ ሀገር ለምትኖሩ ደንበኞቻችን በመጀመሪያ ደረጃ ያውቁታል፣ ብዙ ጊዜ እንሰራላቸዋለን። ከዛ በመቀጠል ደግሞ የምናደርገው ምንድነው ከስተመር በሚፈልገው የመላኪያ አማራጭ እንልካለን። ዲኤችኤል ላኩ ካሉ በዲኤችኤል አሊያ ደግሞ ኤምኤስ አለ በዛም እንልካለን። ተጨማሪ ደግሞ እዚህ ጋር ደግሞ ሰው ሲኖራቸው ይዞላቸው የሚሄድ ሲኖር እሱን ስለሚያውቁት ችግር የለውም። በዋናነት ምንድነው ውጭ ሀገር ለምትኖሩ ሰዎች ባጠረ ጊዜ ቆንጆ አድርገን ሰርተን እንደምታውቁት አሁን ላይ በ3 ቀን በ5 ቀን መግባት ስለሚችል ምንም አይነት ችግር አይፈጠርም። ለዛ አያሳስብም። በጣም አሪፍ። ሌላኛው እንግዲህ ያሉትን የሀበሻ ቀሚሶች እንግዲህ ዛሬ አይተናል። ቤት ውስጥ ያሉትን እንግዲህ እናንተ በራሳችሁ ዲዛይን የምታደርጓቸውን እንግዲህ ሙሉ ዋጋቸውን ጥራታቸው ምን ይመስላል የሚለውን አይተናል። ተመልካቾችም እንግዲህ ይህንን አይተው መጥተው እንዲገዙ ነው መልእክት የምናስተላልፈው። መጨረሻ ላይ ስለጨረስን አድራሻና ስልክ ቁጥር። እሺ፣ አድራሻችን 22 ኤጅ ግሬስ ህንፃ አዲሱ ስታዲየም አዲስ አበባ ስታዲየም ፊት ለፊት ይገኛል። ሱቅ ቁጥራችን ደግሞ 3ኛ ፎቅ ላይ 303 ታገኙናላችሁ። ስልክ ቁጥራችን 0902743606 በማለት መደወል ትችላላችሁ። እንዲሁም መምጣት ለምትፈልጉ ሁሌም አለን ኑልን እንላለን። እንግዲህ ሐሰን ለዛሬው ለሰጠኝ ኢንፎርሜሽን ላሳየኝ እንግዲህ ሀበሻ ቀሚሶች እጅግ አድርጌ ነው የማመሰግነው። እኔም አመሰግናለሁ ስለመጣችሁ። አመሰግናለሁ። ውድ ተመልካቾቻችን ዛሬ እንግዲህ አዲስ አበባ ስቴዲየም ፊት ለፊት በሚገኘው ኤጅ ግሬስ ላይ ሐሰን ዲዛይን ላይ ተገኝተን እንግዲህ ዲስካውንት የተደረገባቸው የሀበሻ ቀሚሶችን ዋጋቸውን፣ ጥራታቸው እንዲሁም ደግሞ ዲዛይናቸው ምን ይመስላል የሚለውን እንግዲህ ያስቃኘናችሁ ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ዩቲዩብ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰባችን ይሆኑ።